ትልቅ አደራ ነው ያለበት ብዬ ነው የመጣሁትና አንቺን ማስደሰት አንቺን ህይወት ደስ እንዲልሽ እንድታፍጥሽ ማድረግ ቤትሽ ውስጥ የነበረው ነገር ረስተሽ እዚህ ያለው በልጦብሽ ደስ ብሎሽ እንድትኖሪ ማድረግ ግዴታ አለብኝ። አንቺም እንደዛ ከእናቴ ጎጆ ውስጥ ነው የወጣሁት። በእርግጥ ቀድሜ ቦታ ምርጫ ነው ነበር አደራን ትወጣ አሁንም በእርግጥ እየተወጣ ነው። ሀገር ግን ሳምንት እኮ ሞላን እኮ በቃ መልሱም ሳምንት ሞላ። ተመልካቾቻችን አንድ ሳምንት ሞላ። እዚህ ቤት ውስጥ እንግዳ ሳይጠፋ ምን ሳይል ስለነበረ ምንም በቃ ለመስራት ተመቸን። አሁን ግን ይኸው ፍሬ ሆነን እንዴ ልክ በበነጋታው ጨጨብሳ መጣለን። ከዛ ጨጨብሳ ደግሞ ጨጨብሳ ነው እንትን እሱን በላን። ልክ እንደዛ ስንል ኑኛ ቤት እንባላለን። እዛ እንሄዳለን፣ እዚህ እንሄዳለን። በቃ እዚህ ቁጭ ብለን የመብላት አጋጣሚ እንደዚህ አላገኘንም። ተመስገን። የመጀመሪያ ቁርሳችንን በጣም አሪፍ ነው። ተመልካቾቻችን ተመቸን በጣም እጅ ወጥ እንቅልፍ አምነሽ ግን ስተኛ ከዛ ፏን ዘጋላታለሁ። ውሸት አዛፏን እንደዚህ በቃ ተወኝ አልኳችሁ። ማን የሆነ እንትን ምንድን ነው ጠባቂ ነው የሆንኩት። እንቅልፍ እረፍት ሳይሆን በጣም እንደዚህ ነው። እሱ አያስተኛኝም ጭራሽ እያንኮራፋ ቤቱን ንቅንቅ ነው የሚያደርገው። እንደዚህ ነው የምተኛው። አንቺ ነሽ እንጂ የምትይው አይደል? እኔ እንደዚህ ነው የምተኛ። አይደን ገልጠህ መነጽሩ እንዳይታይብ ነው። ታስፈራኛለህ እኮ አንዳንዴ ዞር ስር አንዴ አይደን ገልጠህ እንዲህ ነው የምተኛ። እኔ ለሊት ተነስቼ አይቼ አላውቅም። ለምን ነው አብለሽ የምትተኙት? ተፈጥሮ ነው ምንድን ነው? ጥሩ እኮ አይደለም አብሎ የሚተኛው። ኧረ እኔ አብዬ አልተኛም እንዴ። ትተኛለሽ እንጂ እኔ አልተኛም። እኔ በስነ ስርዓት እንዲህ ብዬ ከተኛው ስነሳም እንዲህ ብዬ ነው። እንዴት 12 ሰዓት ለምን ትነሳለህ? ቆይ ሲተኛ 12 ሰዓት ላይ ይነሳል። ከዛ ሰው እንዲተኛ ብታደርግ ምን አለ? ቆይ ስልክን ድምፁን ብቀንሰው የማያስተኛው ነገር ማርያም ፍቅር። አንተ ከተነሳ ሰው አይተኛ እንዴ? ምን ማለት ነው? ከተነሳ በኋላ እኮ ዝም ብለህ ወይ ተነስተህ ካልጎ ብትነይ ብትሄድ ጥሩ እንዴ። እየነገርኩሽ አይደል እንዴ? 12 ሰዓት ላይ መነሳት አለብን፣ 12 ሰዓት መንቀት አለብን እያልኩሽ እኮ ነው። ስንት ሰዓት እንደሰብር ጦጣ ራስ እና ከተነሳ 12 ሰዓት ላይ ውጣ ከመኝታ ቤቱ። ለምንድን ነው ወጣው? ተነስተህ መስራት መለወጥ አለብህ አይደለም? ስለዚህ አልጋ ውስጥ ምንም የሚያሳሽ ነገር የለም። ተነስተው